አይኔ ስሚ ከመቼ ጀምሮ ነው ምን ላደርግሽ? ምን ላደርጋት ነገርኳት። ምን ላደርግ ታዲያ? አውጡት በቃ ከዚህ ጀምሮ ወይ ወንበሮቹ ቀድሞ ወንበሮቹ ጧ። አይኔ ስሚ ከመቼ ጀምሮ ነው ቁማር የሚጫወተው? ምን ላደርግሽ? ምን ላደርግ? ስሚ የተበላው ምንም ይኸውልሽ፣ እኔ ማማከርሽ ማለት ነው። ምንም ማድረግ አልችልም። በቃ ተበላው። ምን ላደርግሽ? ተበላው በቃ ምን ላደርጎታል? ለምን ቁማር ይጫወታል? ሲጀምር እናንተ ጤነኛ አይደላችሁም እንዴ? ለምን ማትሰሙኝ? እኔ ምንም ጤነኝነት ምናምን አይደለም። በቃ ይሄ የተፈጠረው ነው። ምን ላደርግሽ? ምን ልበድልሽ? እሺ ልበድ። አሁን ማስመለስ አለበት የለበትም? ሃይሚ በጣም ብዙ ነገር በቃ ያለሽኝ ተስፋ አንቺ ነሽ። አንቺ ነሽ ያለሽኝ ተስፋ አንቺ ነሽ። አንቺ ብቻ ነሽ። አዎ አንቺ ቲቪውንም ነቃቅሎ በቃ ቲቪውንም ነቃቅሎ ምናምን አንቺ እንደባል እንኳን አትረጂኝም። ምን ጭራሽ ቁማር መጫወት ጀመር። ከነብሩ ከነመኪናው በልቼ ብሆን አስበዋል። ግን ስንት ነገር እንደማገኝ ስንት በጣም ብዙ ነገር ነበር ማገኘው እኮ በልቼ ቢሆን። ለሌላ ቤትህን እየገበርክ ትኖራለህ ማለት ነው። ጭራሽ ቁማር ቤትህን የቤት ዕቃህን መኪናህን አስይዘህ ቁማር። ከመቼ ጀምሮ ነው ቁማር የምትጫወተው? አንተ ቁማር ከመቼ ጀምሮ ነው የምትጫወተው? ሰላም ሰላም ፋሚሊዎች፣ እንግዲህ የዛሬው ቪዲዮ በጣም ትምህርት ያለና በጣም ብዙ ወጣቶች በዚህ ጊዜ ላይ እያደረጉ ያለ ነገር ነው እንትን የተባለው ማለት ነው የተቀረጸው። ዛሬ ቪዲዮ የሰራው ብሩኬ በዚህ ቪዲዮ ላይ ብዙ ሀሳብ መስጠት እፈልጋለሁ። እናም በጣም ትምህርት ያለ ቪዲዮ ነው። ለምን ብዙ ወጣቶች ብዙ ባለትዳሮች እንደዚህ ወጣት ሆነው ትዳራቸውን የያዙ ቤታቸውን የቤታቸው ውስጥ ያለውን እቃ አንዳንዶቹማ እንደው ምን ልበላችሁ ሚስቶቻቸውን እንኳን አስይዞ የሚጫወቱ አሉ። የምሬን ነው የምላችሁ። ቁማር ሲባል እንዲሁ ቀላል አይደለም። በተለይ አዲስ አበባ ውስጥ ያለ ወጣቶች የምሬን ነው የምላችሁ ሚስቶቻቸውን እንኳን ለቁማር አስይዞ የሚጫወቱ ለሌላ አሳልፎ ለመስጠት ማለት ነው። አስባችሁታል? እንደዚህ አይነት አለ ማለት ነው። በጣም ትምህርት ያለና አስተማሪ ቪዲዮ ነው ዛሬ ብሩኬ የሰራው። በጣም ብዙ ወጣቶች የሚያዩበትና የሚማሩበት ነው ብዬ አስባለሁ። በጣም ብዙ ልጆች በቁማር ብዙ ነገር ይበላሉ። በቁማር እንኳን ራሱን እንኳን የሚያጣ ሰው አለ፣ በቁማር ምክንያት ማለት ነው። ቤቱን፣ ትዳሩን፣ ቤት ውስጥ ያለውን በእጁ ላይ ያለውን ሁሉን ነገር የሚጨርስበት መጨረሻ ላይ ራሱን ጥለው ራሱን ስተው ምናምን አብዶ ምናምን የሚገኙ ብዙዎች አሉ ማለት ነው። እና ብሩኬ ራሱ ምንድን ነው ያለው? አሁን የመጨረሻ ተስፋ ያንቺ ብቻ ነሽ ሃይሚ ብሏታል። እንግዲህ ላይ ብዙዎቹ እንደዚህ የሚያደርጉት ስላለ ልክ እንደ ትምህርት ያክል ነው ብሩኬ ቪዲዮውን ይዞ የመጣው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም? እኔ ያለው ፈጣሪ ይመስገን። እንግዲህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ያው የዛሬ ቪዲዮ ብሩኬ ሃይሚ ፔጅ መጥቷል ማለት ነው። እንግዲህ በቁማር ምክንያት እኔ ቤት ውስጥ ያለውን እቃ ሁሉ ተበልቻለሁ ብሏታል። ሃይሚም ተናዳለች። እንዴት ቁማር ትጫወታለህ እንዴ እስክትል ድረስ ደርሳለች ማለት ነው። እሱም እንግዲህ ከዚህ በኋላ ሁሉንም ነገር ተበልቻለሁ፣ ቤት ውስጥ ያለውን እቃ ሁሉም ያውጡ፣ በቃ ይውሰዱ፣ በቁማር ተበልቻለሁ ብሏል። እንግዲህ የሃይሚ ፊሊንግ ደግሞ ምን እንደሆነ አብረን የምንመለከት ይሆናል። ሃይሚ እንግዲህ ቁማር እንደሚጫወት አታውቅም። እርግጠኛ ነኝ ብሩክን ፕራንክ እያደረጋት ነው እንጂ ቁማር ተጫውቶ አይደለም። ላይክ አሁን አዲስ አበባ ውስጥ ስትኖሩ ብዙ ወንዶች ቁማር ይጫወታሉ። በቁማር ምክንያት ቤት ውስጥ ቲቪ ካለ ቲቪ ያስይዛሉ፣ እንደዚህ ሶፋ እቃ ምናምን። ያ መጨረሻ ላይ ሲሆን ደግሞ ሚስቶቻቸውን እንኳን አስይዞ የሚጫወቱ አሉ ወንዶች ማለት ነው። እና በጣም ነው የሚያሳዝነው፣ በጣም የሚያሳዝን። ብዙ ወጣቶች የሚሸወዱበት፣ ብዙ ወጣቶች የሚበሉበት፣ ብዙ ወጣቶች እናገኛለን፣ እናተርፋለን፣ አገኛለሁ፣ አተርፋለሁ እያሉ የሚያደርጉትን ነገር ነው ዛሬ እንደ ፕራንክ አድርጎ ብሩኬ ሃይሚን ፕራንክ ሊያደርግ የመጣው ማለት ነው። ግን ብዙ ሰዎች እርግጠኛ ነኝ እንደሚማሩበት ከዚህ ነገር ማለት ነው። ማድረግ እንደሌለባቸው
እንደዚህ አይነት ነገሮችን ማድረግ እንደሌለባቸው እንደሚማሩ እርግጠኛ ነኝ ማለት ነው። ውድ ተመልካቾቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። እኔም ወደ ቪዲዮ እወስዳችኋለሁ። የሀይሚ ስሜትና ፊሊንጓ ምን እንደሆነ አብረን የምንመለከት ይሆናል። እንግዲህ ብሩኬም እንደተናገረ ፕራንክ ነው፣ ብዙ ሰዎች እንዲማሩበት ነው ብለዋል። አብረን እናያለን። የደበኩት ነገር አለ። በቃ አንድ እውነታ እነግርሻለሁ። በጣም ማስጨነቅ አይደለም እኮ አለ አንቺ ሙድ እያዝኩ አይደለም። አንቺ ሰው ተጨንቆም በቃ ስሜቱን ሲናገር ሁሉ ታለምጫለሽ አይደል? ከቃል ውጭ በቃ ምንም አታውቂም ማለት እንጂ ምን ተፈጠረ? አሁን መተው የቤቱን እቃ በሙሉ ይዘው ትሄዳሉ። ሁሉንም እቃ ይዘው ትሄዳሉ። ምንም አይቀረንም። ምንም ፍሪጅ የለን፣ ፎቶ የለን። ፎቶ በአቅሙ አልተወለንም ብሎኛል። ምንም የለን። ምንድነው የዋሾሽ የደበኩሽ ነገር አለ? እኔ በጣም ቁማር እጫወታለሁ። መኪናዬን ተበልቻለሁ። ምንም የለኝም። ያለኝ ሀብት ስልኮቼ እና አንቺ ነሽ። አልገባኝም። ሙሉ የቤቱ እቃ ተበልቷል። አሁን ይመጡና ይወስዱታል እቃውን እንዳለ። የምን ቁማር? ቁማር ተጫውቼ ነው። ከመቼ ጀምሮ? እሱ መኪናውን አስይዞ እኔ ቤት እቃዬን አስይዤ ገብቼ ተበላሁ። ከመቼ ጀምሮ? ቆየ። ኢየሱስ ካለ እንደውም ጥሩ ላይ ነበርኩኝ ምናምን። በዛ ላይ ባለፈው ገዛሁልሽ ያልኩት መኪና ቁማር የበላሁት መኪና ነበር። ገዝቼልሽ ነበረ፣ እሱንም ተበላሁት። የምርህን ነው? ኬት አምጥቼ እገዛለሁ ታዲያ? ስታስቢ አልገባኝም። ከመቼ ጀምሮ ነው አንተ ቁማር የምትጫወተው? አሁን በቃ እኔ ምንም አይደለም። ሙሉ የቤት እቃው መጥቶ ይሄዳል። ይህንን የቤት እቃ ደግሞ አሁን ማስመለስ የምችለው በአንቺ ነው። አይ ተስማምቼ እንግዲህ ይህንን የቤት እቃ ማስመለስ የሚችለው በአንቺ ነው። እንግዲህ በመጨረሻ እንግዲህ ሀይሚን አስይዞ ለመጫወት ማለት ነው። አስባችሁታል? ብዙ ልጆች፣ ብዙ ወንዶች ባለቤቶቻቸውን፣ ሚስቶቻቸውን አስይዞ እንደሚጫወቱ ላይክ እሷን አስይዞ ከዛ ደግሞ እሷንም ለማስመለስ እቃውንም ለማስመለስ ነው። ከአንቺ የዋሸሁሽ የደበኩሽ ነገር አለ። ባለፈው የገዛሁት ያልኩት መኪና ራሱ ቁማር በቁማር በልቼው ነው ገዛሁልሽ ያልኩት። ኬት አምጥቼ እገዛለሁ ብሎ ተናግሯል። ሀይሚም ደግሞ ለማመን አቅቷታል። ከመቼ ጀምሮ ነው? እንዴት ነው ይሄ ነገር ሊፈጠር የቻለው ብላ በትክክል ጥያቄውን እየጠየቀች ነው። እንግዲህ ታውቃላችሁ ሀይሚ እንደዚህ አይነት ነገር አትቀበልም። በእንደዚህ አይነት ነገር ላይ እንደማትስማሙ ታውቃላችሁ ማለት ነው። እሷም እንግዲህ እንደዛ እያደረገች ነው እና ለብሩኬ ምን አይነት ምላሽ እንደምትሰጠው አብረን እናያለን። ወደ ቪዲዮ ልውሰዳል። አስመልሰዋለሁ ንብረቴንም አንቺንም። እሺ እኔ ቆንጆ እሺ፣ ከተበላሽም ያለኝ የሌለኝን ነገር ሁሉ በሙሉ አድርጌ አይደለም ይኸው ስሚ፣ ከተበላሽም ያለኝን ነገር በሙሉ አድርጌ ሳለበት የለበትም። ሀይሚ በጣም ብዙ ነገር በቃ ያለሽኝ ተስፋ አንቺ ነሽ። አንቺ ነሽ ያለሽኝ ተስፋ አንቺ ነሽ። አንቺ ብቻ ነሽ። አዎ አንቺ በቃ አንቺ ነሽ ያለሽኝ ተስፋ። ምንም ማድረጋችሁ ነገር ውስጥ ገብቷል። አሁን ደግሞ ይሄ ሁሉ ነገር ተበልቶ ካላስመለሰ ሌላ ዳ ዝም ብላችሁ እቃዎቹን አወጣጡ። ዝም በሏት። እሷንም ማስረዳት በስርዓት ባለ ሀብት الكبير أسود كبير حطي أبيض كبير حطي شو من لارك الشاي እንግዲህ ብዙ ጊዜ ብዙ ወንዶች ብዙ ወጣቶች ቁማር እየተጫወታችሁ ቤታችሁን ልጆቻችሁን እና ሚስቶቻችሁን ታጣላችሁ። እንግዲህ እንደዚህ አይነት ነገር ማድረግ የለባችሁም። እንደዚህ ድርጊትም መስራት የለባችሁም። ታው ተረጋጉ። እንግዲህ ለሀይሚ ዱብታ ነው፣ ምንም የማታውቀውን ነገር ነው። ከመቼ ጀምሮ ነው እንደዚህ አይነት ነገር የምታደርገው? ከመቼ ጀምሮ ነው ቁማር የምትጫወተው ብላ እንግዲህ ሀይሚም ግራ ገብቷታል ማለት ነው። እርግጠኛ ነኝ እሱ ራሱ እንዴ ብሩኬ ራሱ ያላፈረም እንደ ባለቤት እንኳን አንቺ አትር እንዴ በእንደዚህ አይነት ነገር መረዳት አለ እንዴ? ቁማር ተበልቶ መጥተው እንደዚህ መረዳዳት አለ ብዬ አላስብም እኔ በበኩሌ ማለት ነው። ሰው እንግዲህ እሱ እንደዛ ብሎ እያወራ ይገኛል ማለት ነው። አንዳንድ ጊዜ እንግዲህ ቁማር እያላችሁ የምትጫወቱ ሰዎች እንደዚህ ባዶ እንደምትሆኑ በዚህ ቪዲዮ መማር አለባችሁ ማለት ነው። ሀይሚም ግራ ገብቷታል። እንግዲህ ሚስቶቻችሁን አስይዛችሁ የምትጫወቱትም ሰዎች ከእንደዚህ አይነት
አይነት ነገር ብትቆጠቡና ብትስተካከሉ ባይነኝ። እንግዲህ እንደዚህ አይነት ነገር የሚያዋጣ ነገር ነው ብዬ አላስብም። ቁማር መጫወት ራሱ የሚያዋጣ ነገር፣ ራስን የሚያሳጣ ማንነትን የሚያስረሳ ነገር ነው። ስለዚህ ከእንደዚህ አይነት ነገር ተቆጠቡ ብዬ ነው እኔ ላወራ የምችለው። ቪዲዮም ደግሞ መልእክቱም እንደዚህ ነው ማለት ነው። ስለዚህ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታችሁ እላችኋለሁ። ቪዲዮን ሲጀምሩ የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። እንግዲህ የዛሬ ቪዲዮ በጣም ምርጥና አስተማሪ ለብዙ ወጣቶች ይህንን ቪዲዮ ለሚያዩ ቁማር ለሚጫወቱ የተለያዩ ቁማር አለ እንግዲህ ብዙ ትላላቅ ቁማር አለ። የትላላቅ ሰዎች ባለስልጣኖች ሁላ የሚጫወቱት ቁማር አለ በመጠኑ በእያንዳንዱ ቦታ ተከፋፍለው ማለት ነው። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። ሲኒ፣ ብርጭቆ፣ ውሃ መጠጫ እንኳን ሳይቀር ነው የሚወጣው ማለት ነው። እና በጣም ያሳዝናል። ህይወት ውስጥ እንደዚህ አይነት ነገር ሲቀድም በጣም ነው የሚያሳዝነው ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወዳችኋለሁ። ባይ ሰው እንዲታዘበኝ አታደርግ። እንዴ ሰው ይታዘበኝ ምናምን በቃ ሆኖ እየተጫወርክ ምን ላድርግሽ? ግዴታ ማስመለስ የለብኝም የተበላሁትን። ለምንድን ነው የምታስመልሰው? በቃ ተዘጋጂ፣ ልብስሽን አዘጋጅ። ከተበላሁም ትሄጃለሽ። በቃ ምንም ላደርግ አልችልም። ነገራቱ ይፈልግ እስካስመልስሽ ሰማሽ፣ እስካስመልስሽ ድረስ በቃ ታግሽ። በቃ እስካስመልስሽ ከተበላሁ አልበላም። ደግሞ መኘኝ አታምኝም? እኔ አታምኝም? በቃ እኔ አልበላም። ቁማሩን አልበላም። ስሚ አስመልስሻለሁ። በበላሽ ራሱ አስመልስሻለሁ። ማድረግ በነብሴም ቢሆን ገብቼ እሺ። ሰማሽኛ? ዞር በልኝ በቃ መበልናት ንገራት። ለምን በቃ ትስገሽ? በግዴታም ቢሆን ወስድሻለሁ። ምን ልትዩ ነው? ማረው ልትዩ ነው? አልገባኝም። ጨካኝ ናቸው። የሰው ሚስት እየወሰደ እንዴት ነው አንቺ አሁን ራርሶልሽ እንትን የሚልሽ እኮ? በቃ ልሄድና ይመለስልህ። ምን ብለሽ ነው የምትመልሽ? በምታስቢ ብር አይደለም የገባሁት ቁማሩ። ምን ብለሽ ነው የምትወስጂው? በቃ ጤነኛ አይደለችም እንዴ በእናንተ? እሺ እኔ ምን ላድርግ? መኪና ላይ ጀምር ነው። በቃ በቃ ና አንጫ በሩን